There you are. Hi. Sorry I'm late. Traffic was crazy. አሁን በመግቢያ ላይ ያያችሁትን ቪዲዮዎች ምንም አይነት ክፍያ ሳልከፍል በኤአይ ነው ጀነሬት ያደረኳቸው። እናንተም ያለምንም ክፍያ ኢሜጆችን እንደዚሁም ቴክስቶችን ወደ ቪዲዮ እንዴት ነው የምትቀይሩት የሚለውን በዛሬው ቪዲዮ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። በጣም በተደጋጋሚ ብዙ ሰዎች ሲጠይቁኝ የነበረው ተመሳሳይ ጥያቄ ምንድነው? ቲክቶክ አውቶሜሽን፣ ዩቲዩብ አውቶሜሽን እንደዚሁም የተለያየ የአውቶሜሽን ስራ ጀምረን አሁን ላይ ያሉ ኤአይዎች በክፍያ እየሆኑ ተቸግረናል። ስለዚህ በነፃ ቪዲዮዎችን የሚሰጠን የትኛው ኤአይ ነው ሪከመንድ የምታደርገው የሚል በጣም በተደጋጋሚ የተጠየቁት ጥያቄ ነው። ለዛሬ ማሳያችሁ ጉግል ቪድስ ይባላል። ስለ ጉግል ቪድስ ያን ያህል ማብራራት ይጠበቅብኛል ብዬ አላስብም። ጉግል ቪድስ አብዛኞቻችሁ ሰምታችሁት ሊሆን ይችላል። ያ ብቻ ሳይሆን በጣም ብዙ ሰዎች የሚሰጉት ምንድነው በወር ውስጥ 10 ቪዲዮ ብቻ ነው የሚሰጠን። ታዲያ እንዴት ነው በ10 ቪዲዮ እየሰጠን ዩቲዩብ ላይ ዩቲዩብ አውቶሜሽን መስራት የምንችለው የሚል ስጋት አላቸው። ኤኒዌይስ 10 ቪዲዮዎቹን እንዴት ነው ትሪክ ተጠቅማችሁ ከ10 ቪዲዮ በላይ ማግኘት የምትችሉት የሚለውንም እሱንም የማሳያችሁ ይሆናል። ጉግል ቪድስ አካውንታችንን ከፍተን ቀጥታ እንዴት ነው የምንሰራው የሚለው በጣም ኢዚ በጣም ቀላል ነው። አሁን ማሳያችሁ ይሆናል ማለት ነው። ጉግል ቪድስን አክሰስ ለማድረግ መጀመሪያ ጉግል ላይ ትሄዱና ጉግል ቪድስ ብላችሁ ጽፋላችሁ። ከዛ እዚህ ጋር ጉግል ወርክ ስፔስ የሚል አለ። እሱን ክሊክ አድርገን እንገባለን። በጉግል አካውንታችሁ አካውንት ክሬት እንድታደርጉ ይፈቅድላችኋል። ለምሳሌ እዚህ ጋር ሳይን ኢንቱ ቪድስ የሚል አለ። እሱን ክሊክ ታደርጉታላችሁ። በጉግል አካውንታችሁ አካውንት ክሬት እንድታደርጉ ይጠይቃችኋል። ኢሜል አካውንት ካላችሁ እዚህ ጋር ዩዝ አናዘር አካውንት የሚለውን ክሊክ አድርጋችሁ ኢሜል አካውንታችሁን በማስገባት መቀጠል ትችላላችሁ። ወይም ጉግል አካውንት ካላችሁ ጉግል አካውንት መካከል አንዱን መርጣችሁ ቀጥታ አካውንት ክሬት ማድረግ ትችላላችሁ ማለት ነው። አካውንታችንን ክሬት ስናደርግ ዩዘር ኢንተርፌሱ ይሄንን ይመስላል። እዚህ ጋር እንደምታዩት ፕሮፋይል ፒክቸራችሁ ወይም ደግሞ አካውንታችሁ እዚህ ጋር ሳይን ኢን ብሏል ማለት ነው። ኢንተርፌሱ ይሄንን ነው የሚመስለው። የፕሮጀክታችሁ ታይትል እዚህ ጋር አንታይትል ቪዲዮ የሚለው እዚህ ጋር ክሊክ አድርጋችሁ ፕሮጀክታችሁን አድዋ ብዬ ስም መስጠት እችላለሁ። ስለ አድዋ መስራት ከፈለግኩኝ ማለት ነው። እናንተ መስራት የምትፈልጉትን እዚህ ጋር ስም ትሰጡታላችሁ። ከታች ቤዚክ የሆነ ታይም ላይን አለው። እንደምታዩት እዚህ ጋር 5 ሰከንድ የምትቆይ አንድ ሲን አለች። እሷን እንደዚህ ይዛችሁ ኤክስቴንድ ማድረግ ትችላላችሁ። እንደዚሁም ማሳጠር ትችላላችሁ። ይሄ ብቻ ሳይሆን አዲስ መጨመር ከፈለጋችሁ እዚህ ጋር የመደመር ምልክት አለ። ፕላስ ስነኩ 2 ሲን ይሆናል። እንደዚሁም 3ኛ መጨመር ትችላላችሁ፣ 4ኛ መጨመር ትችላላችሁ። እያንዳንዱ ሲን ላይ የተለያዩ ሲኖችን ጀነሬት በማድረግ አንድ ወጥ የሆነ ቪዲዮ መስራት ትችላላችሁ። መሀል ላይ እዚህ ጋር ትንንሽዬ አድ ትራንዚሽን የምትል ምልክት አለች። እሷን ክሊክ አድርጋችሁ እዚህ ጋር እንደምታዩት የተለያዩ ትራንዚሽኖች አሉ። ቤዚክ የሆነ ትራንዚሽን እንድታስገቡም ይፈቅድላችኋል። ያ ብቻ ሳይሆን ቮይስ ኦቨር ማስገባት ትችላላችሁ። እዚህ ጋር ካፕሽን የሚላለ ካፕሽኖችን ማስገባት ትችላላችሁ። የተለያዩ ሼፖች አሉ። እዚህ ጋር እንደምታዩቸው ሼፖችን በማስገባት ሼፑን ራሱ እዚህ ጋር ኤዲት እያደረጋችሁ ቤዚክ የሆነ ስራዎችን መስራት ትችላላችሁ። ቴክስቶችን ማስገባት ከፈለጋችሁ ቴክስት የሚላለ የፈለጋችሁት የቴክስት ስታይል በማስገባት ጀስት ቤዚክ የሆነ እንደ ቪዲዮ ኤዲቲንግ ቱልም አክት ያደርጋል ማለት ነው። ቤዚካሊ እኛ የምንሰራው 2 ነገሮችን ነው። የመጀመሪያው ፕሮንት እንሰጠዋለን፣ እሱ ቪዲዮ ይሰጠናል። ሁለተኛው ደግሞ ኢሜጅ እንሰጠዋለን፣ ኢሜጁን አኒሜት ያደርግልናል። ሁለቱንም እንዴት ነው የምንሰራው የሚለው ላሳያችሁ። እዚች ጋር ቪኦ የሚላለ ቪኦ የሚለውን ክሊክ ስታደረጉት እዚች ጋር ትንሽ የቀስታለች። እሷን ክሊክ ስታደረጓት 2 ኦፕሽኖች አሉ። የመጀመሪያው ከፕሮንት ወደ ቪዲዮ ነው። ሁለተኛው ደግሞ አኒሜት አን ኢሜጅ የሚለው ደግሞ ኢሜጅ ሰታችሁት ወደ ቪዲዮ ይቀይርላችኋል። ከመጀመሪያው ስንጀምር እዚህ ጋር ፕሮንታችንን ያዘጋጀነው ፔስት እናደርጋለን ወይም ደግሞ ራሳችን እንጽፏለን። ከዛ እዚህ ጋር ጀነሬት የሚለውን ክሊክ ታደርጉታላችሁ። እዚህ ጋር እንደምታዩት ሊሚትህን ጨርሰሃል፣ ቪዲዮ ጀነሬት ማድረግ አትችልም ነው ያለኝ። ለምን እኔ 10 ቪዲዮ ጀነሬት ስላረኩኝ በቃ ከ10 በላይ ጀነሬት ማድረግ አትችልም የሚል ጽሁፍ ነው ያመጣልኝ። ሊሚት አለው። 10 ቪዲዮ ብቻ ነው የሚሰጣችሁ። ግን 10 ቪዲዮ መስጠት ብቻ ሳይሆን ሌላም ሊሚቴሽን አለው። የኳሊቲ ሊሚቴሽን 720 ፒክስል ብቻ ነው የሚሰጣችሁ። ስለዚህ ይሄንን እንዴት ነው ባይፓስ ማድረግ የምትችሉት የሚለውን 2 አይነት መንገዶች አሉ። የመጀመሪያው ቪፒኤን ትጠቀሙና ሎኬሽናችሁን አሜሪካ ወይም ዩኤስኤ ታደርጉታላችሁ። ከዛ በኋላ አንሊሚትድ ነው ይላሉ አንዳንድ ሰዎች፣ እርግጠኛ አይደለሁም። እስከማውቀው ድረስ ግን በጣም ብዙ ቪዲዮዎችን ያለ ክፍያ ጀነሬት ማድረግ ትችላላችሁ። ሁለተኛው ትሪክ ደግሞ ምንድነው? የተለያየ ኢሜል ክሬት ታደርጉና ይሄኛው ኢሜል ሞላ ስትባሉ በዛኛው ኢሜል ሳይኒን እያላችሁ ከዛ በዛኛው ሌላ 10 ይሄኛው ሞላ ስትባሉ በዛኛው ኢሜል ሳይኒን እያላችሁ እንደዚህ አይነት ትሪኮችን መጠቀም ትችላላችሁ። ቴሌግራም ቻናሌ ላይ ቪፒኤኑን አስቀምጥላችኋለሁ። እዛ ሄዳችሁ ቪፒኤኑን ዳውንሎድ አድርጋችሁ ከዛ ሎኬሽኑን ዩኤስኤ ማድረግ ነው። እሱ መጠቀም ትችላላችሁ። የቴሌግራም ቻናል ሊንኩ ከታች አለ። ወይም ደግሞ @ዘሰለሞን ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙታላችሁ። እዛ አስቀምጠዋለሁ ቪፒኤኑን። ከዛ በፊት ግን የማሳያችሁ አንድ ነገር ምንድነው? ጀነሬት ያደረጋችሁትን ቪዲዮ ማግኘት ከፈለጋችሁ እዚች ጋር ፋይል የምትላለች እሷን ክሊክ አድርጋችሁ እዚህ ጋር ኦፕን የሚላለ ኦፕን የሚለውን ስነኩ ከዚህ በፊት ጀነሬት ያደረጋችኋቸው የተለያዩ ቪዲዮዎች አሉ። ለምሳሌ እኔ መግቢያ ላይ ያሳዩዋችሁ ይሄኛው ቪዲዮ ነው። እዚህ ጋር ተቀምጧል ማለት ነው። ኤኒ ታይም ስፈልግ ዳውንሎድ ማድረግ እችላለሁ።
ዳውንሎድ ማድረግ ብቻ ሳይሆን ይሄ ፋይል የሚለውን ነክታችሁ ቀጥታ ወደ ዩቲዩብ ኤክስፖርት ማድረግም ትችላላችሁ። እንደዚሁም ወደ ድራይቫችሁም ኤክስፖርት ማድረግ ትችላላችሁ ማለት ነው። ኢሜይላችንን ቀይረን በሌላ ኢሜይል ሳይኒን ካልን በኋላ በተመሳሳይ እዚህ ጋር መተን ቪኦ የሚለውን ክሊክ እናደርጋለን። በመቀጠል ፕሮንታችንን እዚህ ጋር ፔስት እንለውና ከዛ ጀነሬት እንለዋለን። አሁን ላይ ያለምንም ችግር ጀነሬት ያደርግልናል። እንደምታዩት ጀነሬት አድርጎ ሰጥቶኛል። እዚች ጋር ኢንሰርት የምትላለች ልክ እሷን ክሊክ ስታደርጓት ወደ ታይም ላይናችሁ ይገባል ማለት ነው። ይኸውና ታይም ላይናችሁ። ከዛ በኋላ ቪዲዮአችሁን እያስጀመራችሁ ማየት ትችላላችሁ። እዚህ ጋር ፕሌይ አለው። ስለዚህ ፕሌይ ብላችሁ ቪዲዮአችሁን ታዩታላችሁ። እንደምታዩት በጣም አሪፍ ነው የሰጠኝ። ሌንግዙም 8 ሰከንድ ነው። ያው ለክፉ አይሰጥም። አንዳንዴ 5 ሰከንድ 3 ሰከንድ ሊሰጣችሁ ይችላል። 8 ሰከንድ በጣም ቤተር ነው። ምክንያቱም ቪዲዮአችሁ ረጅም ከሆነ 8 ሰከንድ አሪፍ አድቫንቴጅ ነው ብዬ አስባለሁ። ሁለተኛውን ሲን መቀጠል ከፈለጋችሁ ደግሞ እዚህ ጋር የመደመር ምልክቱን ክሊክ ታደርጉና ይኸው ተመልሶ ባዶ ሆነ። የመጀመሪያው ሲን ይሄ ነው። ሁለተኛው ሲን ደግሞ ገና ፕሮንት ልናስገባ ነው። በመቀጠል እዚህ ጋር የቀጣዩን ሲን ፕሮንት እዚህ ጋር ታስገቡና አዲስ ሌላ ቪዲዮ ጀነሬት ታደርጋላችሁ። ስለዚህ 3 4 5 ሲኖችን በመደዳ እዚሁ ጀነሬት ማድረግ ትችላላችሁ። ስፔሲፊካሊ መጠንቀቅ ያለባችሁ ይሄ 10 ብቻ ስለሆነ የሚሰጣችሁ ስፔሻሊ ቪፒኤን የማትጠቀሙ ወይም ሌላ ሀገር ያላችሁ ሰዎች ፕሮንታችሁን ስፔሲፊካሊ በደንብ አድርጋችሁ ዲዛይን ማድረግ አለባችሁ። ቻት ጂፒቲ ላይ፣ ጀሚናይ ላይ፣ ክላውድ ላይ፣ ሌሎቹ ላይ ሄዳችሁ መጀመሪያ ፕሮንታችሁን መጨረስ ይኖርባችኋል። ፕሮንታችሁ ስፔሲፊክ ከሆነ ትክክለኛ ፕሮንት ከሆነ እዚህ ጋር አምጥታችሁ ስትሰጡት ኤአዩ ክሬት ለማድረግ ያን ያህልም አይሳሳትም። ስለዚህ እንደዚህ አይነት የነጻ ቱሎችን እየተጠቀማችሁ ሶሻል ሚዲያ ላይ ኮንተንት ክሬተር መሆን የምትፈልጉ ሰዎች ጊዜያችሁን ማጥፋት ያለባችሁ እዚህ ጋር ክሬት በማድረግ ሳይሆን ፕሮንታችሁን ተጠንቅቃችሁ ዲዛይን ማድረጉ ላይ ጊዜያችሁን ማጥፋት ይኖርባችኋል። ከዛ በኋላ እዚህ ጋር ያለምንም ችግር ያለምንም ስጋት ያለ ስህተት ጀነሬት ማድረግ ትችላላችሁ ማለት ነው። አሁን ያየነው እኛ ፕሮንት ሰጠነው፣ እሱ ቪዲዮን የሰጠን። ሌላኛው ደግሞ ኢሜጅ ሰጠነው፣ ኢሜጁን ወደ ቪዲዮ የሚቀይርበት ሲስተም ነው። ያንን ለማድረግ ክሬት ፍሮም ስክራች የምትለው ጋር እዚህ ጋር ትንሽ እየዋን ነጥብ ክሊክ ታደርጉና አኒሜት ኢሜጅ የሚለውን እሱን ትመርጣላችሁ። በመቀጠል እዚህ ጋር አድ ኢሜጅ የሚላለ እሱን ክሊክ አድርጋችሁ ኢሜጃችሁን ታስገባላችሁ። አግሪ ሲላችሁ አግሪ ትላላችሁ። በመቀጠል ያዘጋጃችሁትን ፕሮንት ታስገቡና አኒሜት ትሉታላችሁ ወይም ጀነሬት ትሉታላችሁ። ፕሮንቱ የሚያስፈልገው ምንድን ነው? ኢሜጁ በምን አይነት መንገድ ነው አኒሜት መሆን ያለበት የሚለው መግለጽ ይኖርባችኋል። ከዛ ጀነሬት ስትሉት እንደ ኢንተርኔታችሁ ፍጥነት የተወሰነ ቆይቶ ጀነሬት ያደርግላችኋል። ነገር ግን ለእኔ አላረገልኝም። የማሳያችሁ ችግሩን በኋላ ግራ እንዳትጋቡ ነው። እየሰራችሁ ከቆመ የኔ እኮ እንደዚህ ሆነ እንደዚህ ያለኝ ከምትሉ ብዙ ጊዜ ከችግሩ ሰውን ማስተማር በጣም የተሻለ ነው ብዬ ስለማስብ ነው። ኦልሬዲ ችግሩን እዚህ ሳሳያችሁ እናንተ ላይ ሀፕን ቢያደርግ ግራ አትጋቡም ማለት ነው። እና እንደዚህ አይነት ነገር የሚፈጠረው ለምንድን ነው? ብዙ ጊዜ ህፃናቶች ከሆኑ ወይም ደግሞ የሆነ ሴንሲቲቭ ዳታ ከሆነ አኒሜት አላረግም ይላችኋል። ስለዚህ የተሻለው መንገድ ምንድን ነው? ፕሮንታችሁን አዘጋጅታችሁ በቴክስት መስጠት ነው። ቴክስትን ወደ ቪዲዮ ለመቀየር በጣም ኢዚ ስለሆነ ማለት ነው። እና ኢሜጅ ስትሰጡት ያው አንዳንድ ጊዜ እንደዚህ ሊፈጠርባችሁ ይችላል። በተደጋጋሚ የሚፈጠር ከሆነ ግን በጣም አሪፉ ምርጫ ፕሮንቱን ወደ ቪዲዮ መቀየር ስለሆነ ፕሮንታችሁ ላይ ጊዜ ብታጠፉና በደንብ ጊዜ ሰጣችሁ ዲዛይን ብታደርጉ የተሻለ ቪዲዮ ታገኛላችሁ ብዬ አስባለሁ። ኤኒዌይስ ኮንሰፕቱ ይሄ ነው። አኒሜት ማድረግ የምፈልጉትን ኢሜጅ በዚህ መንገድ አኒሜት ማድረግ ነው። ህጉን እስከተከተላችሁ ድረስ አኒሜት ያደርግላችኋል። መጨረሻ ላይ ቪዲዮአችሁን ጀነሬት ካደረጋችሁ በኋላ ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር ፋይል የሚላለ እሱን ክሊክ አድርጋችሁ ከዛ ዳውንሎድ ከዛ ኤምፒ4 የሚላለ እሱን ክሊክ አድርጋችሁ ወደ ላፕቶፓችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳረሱ። ምናልባት በቀጣይ እንድሰራላችሁ የምፈልጉት ከኤአይ ጋር የተገናኘ ቶፒክ ካለ ኮመንት ሴክሽን ላይ ጻፉልኝ። ይመቻችሁ።